ምን አባሽ ነው ያልሽው አንቺ እርኩስ? አቤኔ ልቀቀኝ! ምን ይሆንሽ ነው? ልቀቀኝ! ተወኝ! ልቀቀኝ! አቤኔ ተረጋጋ! ዜማ ሞታለች እኮ ነው ያለችኝ። አንዴ ተረጋጋ! ውሻ ያዳለችውን አልሰማህም እኮ። ሰምቻለሁ። ተረጋጋና እውነቱን እናጣራ። ወይኔ አምላኬ! እኮ የኔ ዜማ ያቺ ሰይጣን አስጠምጆ ሁሉም ነገር ማብቃት አለበት። በህይወቴ ስትቀልድማ ቁም ያለ ቆይ አቤት ይዛና እንዴት ነህ ሉሌ? ደህና ነኝ። ምን ነበር? ይኸውልህ ሉል አንድ የምነግርህ ነገር ነበረ። እየሰማሁ ነው። አይ በስልክ አይደለም፣ መገናኘት አለብን። እሺ የት ነህ? ከዚህ በላይ ከያዳ እውነቱን መደበቅ የለብኝም። ሁሉን ነገር እያወኩ ዝም ማለት ልክ አይደለም። ምንም ቢከፋብኝም በቃ እውነቱን ነግረዋለሁ። ያዳ እስከመቼ ነው ልጅ እንዲህ የምንጠብቃት? መድኃኒቱ ትንሽ ይቆያል። እስክትነቃ እንጠብቅ። ወይኔ አቤኔ እኮ ዜማዬን ነው ሞተች ያለችው። ተነሽ አቤን፣ በቃ ተረጋጋ። ይሄን አውቃ ነው የሚሆን። እቺ እርኩስ ሰይጣን ዜማዬ ብቻ አንድ ነገር ትሁን። ደህና ነህ ያዳ? ደህና ነኝ። ደህና ነሽ? ምን መሰለህ? በሰላም ነው? ድምፅሽ ልክ አይደለም። ኧረ በሰላም ነው። እንዲሁም ነግርህ ነገር ነበር እኮ። ንገሪኛ፣ እየሰማሁሽ እኮ ነው። ከቻልክ በአካል ተገናኝተን ብናወራ። ምንድነው እሱ? የተፈጠረ ነገር አለ እንዴ? ሁሉንም ነገር ስንገናኝ እነግርሃለሁ። ወይም ለምን ቤት አትመጭም? ከማን ጋር ነህ? ከአቢኒ ጋር። ምን ነው? አይ ምንም፣ ብቻውን ነበር ላወራ የፈለኩት። እሺ በቃ ትንሽ ቆይቼ እደውልልሻለሁ። እሺ ዛና ምን ነበር ያልኩ? ሉሌ መጣ። ምን ነበር እነግርሃለሁ ያልከኝ? እንዴት እንደምነግርህ ግራ ገብቶኝ እኮ ነው። ዛና ያንተ ምን ተባት የምሰማበት ጊዜ የለኝም። ምንድነው እሱ? በቃ እኔ እንደዚህ አይነት ሴት አልመሰለችኝም ነበር። ይቅርታ አድርግልኝ ሉሌ። ዛና ምንድነው እሱ? ቶሎ ተናገር። እድል ዛሬ ጧት በስልክ ስታወራ ነበረ። እድል ደግሞ ማነች? ያቺ ባለፈው ያስተዋወቅኩ ፍቅረኛዬ። እሺ ቀጥል። ምንድነው?
ዛሬ ስልክ ስታወራ እኔ ልጅ እያደረገች ቢመስሉኝ ተደብቄ እየሰማኋት ነበር፣ ግን የሰማሁትን ማመን አልቻልኩም። ማለት ምንድነው የሰማው? ሉሌ እግዚአብሔር እኔ እንደዚህ አይነት ሴት እንደሆነች አላውቅም ነበር። ወንድማ ኢዛና ምንድነው የሰማው? በስልክ ናቲን ምን ናቲን አስወግደናል፣ ቀጣይ ተረኛውን እናስወግድ ስትል ሰማሁ። አንተ ውሻ ሉሌ ምን አባን ያልኩ አንተ ውሻ። ሉል እያነቀኝ ነው ወንድሜ። አንድ ነገር ቢሆን ማናችሁም አትርፉ። እኔ እኮ ምንም አላውቅም። ሉል አነቀኝ። ነቃች። አቤል ቆይ ተረጋጋና አውራት። ያዳ ምንድነው እሱ? ዜማ የት ነች? አንቺ እርኩስ! ምን ዜማ? እኔ ምን አውቃለሁ? እድል ከዚህ በላይ አታስመስይ። በዜማ መታገታችን እጅ እንዳለበት ደርሰንበታል። ምን? እኔ ደግሞ ዜማን ለምን ብዬ ነው ማገታት? ያማችኋል እንዴ? ያዳች እርኩስ እንዲያትናገረው ምን ይገላታል? ቆይ አቤል ተረጋጋ። ይኸውልሽ እድል እኔና አንቺ የረጅም ጊዜ ጓደኛሞች ለምን እንደዚህ እንዳረግሽ ባላቅም ዜማ ያለችበትን ንገሪኝ። ምንም የከፋ ነገር እንደማይደርስብሽ እኔ ቃል እገባልሻለሁ። እኔ አላውቅም። ምን እያወራችሁ እንደሆነ ራሱ እየገባኝ አይደለም። እድል ዜማ የት ነች? እናንተ ጤነኞች አመስሉኝ። ከዚህ በላይ መቆየት ያለብኝ አይመስለኝም። ቁጭ በይ። ይኸውልሽ እድል ከዚህ በላይ ትዕግስቴን ባትፈታተኙ ይሻልሻል። ቆይ ምን አድርጊ ነው የምትሉኝ? እኔ ዜማን ለምን ብዬ ነው ማግታት? ምንም አታውቂ ከሆነ እኛ በየከተማው የምንፈልገው የናቲን ጓደኛ ለምን ነበር በድብቅ የምታገኘው? ምን? ማነው ደግሞ የናቲ ጓደኛ? እድል ከዚህ በላይ ማስመሰላችን ሁሉንም ነገር በአይናችን አይተናል እኮ። እሱን እኮ ሸውጄ የናቲ መገኛ ልጠይቀው ነበር። አረች ስቀልደኛ ናት። አንቺ ሴት ሁሉንም ነገር በሰላም ብትናገር ይሻልሻል። ሌላ መንገድ እንድንጠቀም አታስገድጂኝ። ቆይ ምን ሆናችኋል? እድል እኮ ነኝ። ለምን ብዬ ነው ይሄንን ማደርገው? የአዳቢያን ሳንተ ተረዳኝ እንጂ አብሮ አደግ ጓደኛህ እኮ ነኝ። ለአንተ ብዬ እኮ ነው እዚህ ነገር ውስጥ የገባሁት። ቆይ ስለዚህ ማለት ጠይቅ ከሆነ ለምን ከኛ ጋር አይደልሽ? እኛ እየፈለግነው እንደሆነ ታውቂያለህ። እኔ የሆነ ነገር አድርጋችሁ ችግር ውስጥ እንዳገቡ ብዬ ነው። ችግር ውስጥ እንዳንገባ ለኛ ያስበሽ አይደለ? እሺ ከሰዓታት በፊት ዜማ ሞታለች ያልሽ ምን ነበር? እሱማ እየዋሸሁ ነበር እኮ። ለምን? አቤል እሷን ረስቶ ከኔ ጋር እንዲሆን ብዬ ነበር።
ወንድሜ አንድ ነገር ቢሆን እመኑኝ አንዳችሁም አትርፉም። እኔ እኮ ምንም የማውቀው ነገር የለም ሉል። እሱን ጊዜ ይነግረናል። አሁን ለዛች እስስት ደውልና መገኛዋን ጠይቃት። እሺ ማን ይደውል? ኢዛና ይኸውልሽ ላውድ አድርጊሽ ኖርማል ሆነሽ አውሪ። ሌላ ነገር ቀባጥራለሁ ብትይ እሺ ሄሎ ኢዛና እድል የት ነሽ? እኔ እዚህ ሰፈር ምን ነው? አይ ለሆነ ጉዳይ ፈልጌሽ ነበር። እሺ አንተ የት ነህ? እኔም ማታች ሰፈር ወደ ድልድዩ ሜጃ ጋር ነኝ። እሺ መጣሁ በቃ መጣሁ ብላለች። በጣም ጥሩ። አሁን እውነቱን የምናውቅበት ጊዜ ደርሷል። እውነት እንዳልሽው ስለዚህ ለማወቅ ከሆነ ሄድሽው መልካም፣ ካልሆነ ግን ኧረ እኔ ሌላ ምን ጉዳይ አለኝ? እሱን የምናይ ይሆናል። በቃ ልብስ ቀየርና እንሄድለት። ሄሎ ነው ያዳ የት ነህ? ቤት ግን አሁን ልወጣ ነው። ያዳ አሁኑም ተገናኝተን ማውራት አለብን። እሺ አሁን የሆነ ቦታ ልሄድ ነው፣ ስመለስ እደውልልሻለሁ። ያዳ የምነግርህ ትልቅ ሚስጥር አለ። አሁኑን መገናኘት አለብን። ምንድነው እሱ? ነው እሺ ንገሪኝ። እንዲህ ልነግርህ አልችልም። ተገናኝተን ማውራት አለብን። እሺ በቃ የት እንገናኝ መሰለሽ? ጨረስኩ። እንሂድ። ቆይ እኔም ልቀይር። ናዚው በምንም ሁኔታ እኔ መጠቆር የለብኝም። ሁሉንም ወንጀል እሷ ላይ ያላከኪ ሉል እንደሆነ ስሜታዊ ነው። በእርግጠኝነት እድልን ይገላታል። ከዛ ሉል እስር ቤት፣ እድል ከሞተች ደግሞ እኔ ነፃ። ደግሞ ያድብቁ ሰው እያለ ለካ ለሱም ቢሆን የሆነ መላ አይጠፋም። አሁን ይሄንን ልጨርስ ብቻ። እኔን አጋልጣ ጉድ እንዳሰረኝ ደግሞ መጠንቀቅ አለብኝ። ሉል ጋር ምንም ነገር እንዳታወራ አፋፋ ማለት። አዝናለሁ እድል፣ የኔ ካልሆንሽ መሞትሽ ጥሩ ነው።
እድል ኢዛና ጋር ከደረሽ ጉድ መሆንሽ ነው። ያዳና ቢኒ እውነቱን ካወቁ አይምሩሽ። ፍቅርሽንም በህይወት ስትቆይ ነው የምታገኘው። እዛ እንዳንደርስ እንደምንም የሆነ ነገር ማሰብ አለብሽ።